ሰላም እንዴት ናችሁ? ባለፈው ቪዲዮ እንግዲህ የዴቭኦፕስን ፕሮጀክት ጀምረናል። ዛሬ ግን ለሱ ደጋፊ የሚሆን የኔትወርኪንግ እውቀቱ ትንሽ አስፈላጊ መስሎ ስለታየኝ ስለ አይፒ አድሬሲንግ፣ ስለ ሰብኔት የተመሳሰሉት ነገሮች የተወሰነ መጠነኛ የሆነ ግንዛቤ እንድትጨብጡ አድርጋችኋለሁኝ። ይሄ የምታውቁት 192.168.0024 በእንዲህ አይነት ሲአይዲአር ፎርማት ወይም ደግሞ በኒውሜሪካል ፎርማት በሚቀመጡ 255 እያሉ እንዲህ አይነት አይፒ አድሬሶች በብዙ እንዳያችሁ ገምታለሁኝ። እሱ ግን በዚህ በኔትወርኩ በዴቭኦፕስ ፕሮጀክታችን በጣም አስፈላጊ ስለሆነ በመጠኑ መልኩ አንደርስታንድ እንድናደርገው ዛሬ እሱን እናየዋለን ማለት ነው። ወደ ኔክስት ስቴፕ እንሂድ። እንግዲህ ቀደም እንዳልኩት ክላውድ ላይ ሁሉ ነገር አይፒ አድሬስ ነው። እዚህ አሁን ቪፒሲያችን ውስጥ ብንገባ እንደምታዩት በእንደዚህ አይነት ቁጥር ነው የተጠቀሰው። ሰብኔት ውስጥ ትገቡ እንዲህ አይነት ድፍን ያሉ ቁጥሮችን ያሉትና በኋላ ኔትወርክ ሴግመንቴሽንም እንዲህ ሴኩሪቲ ግሩፕ ስትሰሩ፣ ኔትወርክ ኤስኤል ስትሰሩ ምናምን የዚህ የአይፒ አድሬሲንጉ ሎጂክ ካልገባችሁ በጣም ትቸገራላችሁ በኋላ ትራብል ሹትም ለማድረግ እንደዚህና የአይፒ እውቀት የሰብኔቲንግ የኔትወርኪንግ በአጠቃላይ እውቀቱ በትንሹ ደረጃ በቤዚክ ደረጃ አስፈላጊ ነው። ስለዚህ እስቲ እሱን ቀጥታ እንየው። አሁን በቲዮሪ ብቻ ከሚሆን እስቲ ፕራክቲካሊ እንድናየው ይሄንን ዲያግራም ይዤላችሁ መጥቻለሁ። በመጀመሪያ ደረጃ ምንድነው ኢንተርኔት ለማግኘት ስትፈልጉ ለምሳሌ ከቴሌ ኢንተርኔት ሰርቪስ ፕሮቫይደራችሁ ጋር ሄዳችሁ ኮንትራክት ትፈጽማላችሁ አይደለም? ኮንትራክት ትወስዳላችሁ። ከዛም በኋላ ከአውትሳይድ ወርልድ ጋር ኮኔክት የሚያደርጋችሁ ቴሌ ነው ማለት ነው። እንግዲህ ከዛ በኋላ ምንድነው እዚህ ጋር ራውተራችሁ አለ። ሁሉም ዲቫይሶቻችሁ እየመጡ እዚህ ጋር ይሰካሉ ማለት ነው አይደል? ከዛ በኋላ የራሳቸው አይፒ አድሬስ ያገኛሉ። እንደዚህ አይነት አይፒ አድሬስ DHCP በሚባል ብዙዎቹ ራውተሮች ይሄ ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ይባላል። በDHCP አይፒ አድሬስ ዲስትሪቢዩት ያደርጋል ማለት ነው ለኢንድ ፖይንቶች ማለት ነው። ወይም ስታቲካሊም አሳይን ማድረግ ትችላላችሁ ከፈለጋችሁ። ግን ራውተሩ ይሄን ስራ ይሰራል። ሌሎችም ስራ አሉት በእርግጥ ኔትወርክ አድሬስ ትራንስሌሽን ይባላል ምናምን፣ ወደሱ በዲቴል ባንገባም ይሄን ይሰጥላችኋል ማለት ነው። በብዛት ራውተሩ የመጀመሪያውን አድሬስ ይዛል በኔትወርኩ ስር በዚህ ኔትወርክ ስር 192.168.0024 ስር የመጀመሪያውን ይዛል። ሌሎቹ እንደምታዩት 4 5 10 20 እያሉ ይሄዳሉ። አሁን እስቲ ትንሽ በተንተን አድርገን ነው አይፒ አድሬስ በመጀመሪያ ምን ማለት ነው? አይፒ አድሬስ በአራት ኦክቴት የተከፋፈለ በእያንዳንዱ ኦክቴት ውስጥ 8 ቢት ያለው አንድን ዲቫይስ በኢንተርኔት ላይ አይደንቲፋይ የሚያደርግ አንድ ቁጥር ነው አይደለ? አሁን ዛሬ ልናውቅ የፈለግነው ግን ስለሱ ሳይሆን ይሄ 24 የሚለው ነገር ምንድነው የሚያሳየው? ምንድነው የሚለው ነው። በዚህ በኔትወርኪንግ ዓለም ውስጥ ምንድነው የሚያሳየው የሚለው ነው። ይሄ 24 የሚያሳየው ምንድነው? ከዚህ ከተሰጠው ኔትወርክ አድሬስ ውስጥ ምን ያህሉ ቢት የኔትወርክ ነው፣ ምን ያህሉ ቢት የሆስት ነው የሚለውን ኢንፎርሜሽን ይናገራል ማለት ነው። አሁን 24 ማለት እያንዳንዱ ውስጥ 8 ቢት የሚችል ከሆነ ማለት 8 ሶስቱ ኦክቴቶች የኔትወርክ ፓርት ናቸው ማለት ነው። አሁን በዚህ በእኛ ሎጂክ ስናየው እንደምታዩት 192.168.0 እስከዚህ ድረስ ያሉት ሶስቱ ቢቶች አይታችሁ ከሆነ አይደንቲካል ናቸው። ምን ማለት ነው? ይሄንን ኔትወርክ በአጠቃላይ በኢንተርኔት ላይ አይደንቲፋይ የሚያደርገው አንድ ፊክስድ ቁጥር ነው ማለት ነው፣ የኔትወርክ አድሬሱ ማለት ነው። የሚለያዩት በምንድነው? በዚህ በሆስት አድሬሱ ብቻ ነው የሚለያዩት ማለት ነው። እና ይሄ 24 የሚነግረን ምንድነው? ሲአይዲአር ፎርማት ይባላል። ክላስለስ አይፒ አድሬሲንግ ነው። በሲአይዲአር ፎርማት ይቀመጣል። ምን ያህሉ ኔትወርክ ነው፣ ምን ያህሉ ሆስት የሚለው ነው። አንዳንድ ጊዜ ይሄን በምን ታገኙታላችሁ? በኒውሜሪካልም ታገኙታላችሁ። በተለይ ዊንዶውስ እንትን ላይ ታችሁ ከሆነ እንደዚህ ነው 255 ተብሎ የሚቀመጠው። ስለዚህ አንድ ጀነራል ሩል ምነግራችሁ 24ቱ 3 ቢት ወይም 24ቱ ኔትወርክ ነው ከተባላችሁ በሲአይዲአር ፎርማት እንደዚህ ይሰጣችኋል። በዚህ በኒውሜሪካሉ ደግሞ ኔትወርክ ፓርቱ ሁሉ ጊዜ 255 ይሆናል። 255 የሆስት ፓርቱ ምን ይሆናል? 0 ይሆናል። ይሄ እንደ ኮንቬንሽኑ ሰው በእንደ አይነት ነው የሚቀመጠው። በዲጂታል በኮምፒውተር ቋንቋ ደግሞ ሲቀመጥ ሁሉ ጊዜ ኔትወርክ ፓርቱ
111 እየተባለ ሆስት ፓርቱ በዜሮ ነው ዲኖት የሚደረገው። ይሄን እንደ አንድ ኮንቬንሽን አድርጋችሁ ሰዱት። ወይም ደግሞ በኒውሜሪካል ሲሆን 255 0 ይሆናል። ይሄ ለምን ሆነ የራሱ ባክግራውንድ እንትን አለው። ለምን እያንዳንዱ ቢት ውስጥ 8 ዲጂታል ነምበር አለ ካል ትሬስ ቱ 0 ትሬስ ቱ 1 ትሬስ ቱ 2 ትሬስ ቱ 3 ትሬስ ቱ 4 ያን እንደዚህ ብናስቀምጠው ይሄ ካልኩሌሽን ለወደፊት ይጠቅማቸዋል። ትሬስ ቱ 2 is 1 ትሬስ ቱ 1 is 2 ትሬስ ቱ 4 እንዲያል እስከ 128 እንሄዳለን። ይሄ 255 እንዴት መጣ ብላችሁ ካላችሁት ደምሩት። ይሄን ዘሆል እንትን ብትደምሩት ስንት ይመጣል? ይሄን በአጠቃላይ እንዲያረጋችሁ ብትደምሩት እስከዚህ 255 መጣ ማለት ነው። 255 መጣ። ይሄ ምንድነው? ይሄ ነምበር ምንድነው? በኋላ ራውተሮች ኤጅ ራውተርስ ምናምን ኢንተርኔት ላይ ያሉ እንትኖች የትኛው አይፒ አድረስ ላይ የትኛው ኔትወርክ ላይ ፎል እንደሚያደርግ የናንተ ኔትወርክ አይደንቲፋይ ለማድረግ የሚጠቀሙበት ቴክኒክ ነው። ኤኒሃው ይሄንን እንደ ጀነራሉ ያዙት። እንዲህ አይነት ነገር ሲሰጣችሁ 27ም ቢሆን 28ም ይበል ቆጥራችሁ በእንደዚህ አይነት በዲጂታል መልክ ኮምፒውተሮች በሚያውቁት ቋንቋ በእንደዚህ ይቀመጣል፣ በኒውሜሪካል እንደዚህ ይቀመጣል። ይሄ ነው ዋናው ሎጂክ። አሁን ግን ይሄ አንድ ራሱን የቻለ ቻንክ ነው አይደለም? ራሱ አንድ ኔትወርክ ብቻ ነው። ይሄ የሆስቱ ፓርት 8 ነው አይደለ? 8 አይደለም ይዘው። ስለዚህ በዚህ ልጻፍላችሁ 2:8 256 ኔትወርክ ነው። 256 ሆስት ብቻ ነው የሚይዘው። -2 ይደረግበታል። ለምን? የመጀመሪያው ለራውተር ይተዋል፣ የመጨረሻው ደግሞ ለብሮድካስት ይባላል። ለስዊት ስለሚተው 254 ዩዘብል ሆስት ነው ያላችሁ። ግን ይሄ ራሱን የቻለ አንድ ቻንክ ነው፣ አንድ ትልቅ ኔትወርክ ነው። ምንም አይነት ኔትወርክ ሴግሜንቴሽን የለውም፣ ምንም አይነት ሰብኔት የለውም። ሁሉም በኢንተርኔት የሚመጣው እንትን በዚህ ይገባል። ለሁሉም ነው ብሮድካስት የሚደረገው። በእንደዛ ብላችሁ ያዙትና ኖርማል ላይፍ ሲናሪዮ ደግሞ እንደዚህ አንፈልግምና አሁን አንድ ካምፓኒ ተቀጥራችሁ ብትሰሩ ምን ትባላላችሁ? እንደ ሲስ አድሚን ወር እንደ ኔትወርክ አድሚኒስትሬተር የተወሰነውን አይፒ አድረስ እንትን ለፋይናንስ የተወሰነውን ለአይቲ የተወሰነውን እንዲህ አይነት ነገር ስሩልን ብትባሩ ምን እንደምታደርጉት። ይሄ አንደኛ በዚህ በክላውዱ ዓለም ውስጥም ኔትወርክ ሴግሜንቴሽን እና እንዲህ አይነት ሰብኔት ቤዝድ የሆነ ሴኩሪቲ ግሩፕ ኢንፎርስ ማድረግ አንዱ ስራችሁ ነው። ሴኩሪቲ ክላውድ ላይ በጣም አስፈላጊ ስለሆነ ስለዚህ አሁን እስቲ ይሄንን ኔትወርክ ሰብኔት እናድርገው። እስቲ አሁን ሰብኔት ለማድረግ ምንድነው እንዳልኳችሁ ቅድም ይሄ ኔትወርክ 256 ሆስት ይይዛል። ግን ምንም አይነት አንድ ኔትወርክ ነው፣ አንድ ሙሉ ኔትወርክ። አሁን ይሄን ለአራት ኔትወርክ እንክፈለውና በእያንዳንዱ ኔትወርክ ውስጥ 50 ኢንዲፔንደንቶች እንዲኖሩት እናደርገው። አሁን ምን ማለት ነው? እንግዲህ ቅድም ባልኳችሁ ቱሬስቱ ነምበር ኦፍ ሆስትስ ነው አይደለም? -2 ዩዜብል የሆነው እንትን በዚህ ነው የምታገኙት 254 ብለን ቅድም ያገኘነው። አሁን ምን እያልኳችሁ ነው? ኔትወርክ እንፍጠር፣ ሰብኔት እንፍጠር። ግን እያንዳንዱ ውስጥ በትንሹ 50 ኮኔክሽኖች የሚችል ወይም 50 ሆስትስ ያለው። አሁን ይሄን ዝም ብላችሁ ስታዩት 50 ውስጥ አኮሞዴት እንዲያደርግ ኔትወርካችሁ አሁን እዚህ ጋር ባለው ካልኩሌሽናችንን ብናየው ቱሬስ ቱ 0 ቱሬስ ቱ 1 64 አይታችሁ ቱሬስ ቱ 6 አያችሁ እዚህ ጋር ይሄ 64 እንደውም ትንሽ ከፍ ያለ ይዝናል። ይሄንኛው ትንሽ ነው ቱሬስ ቱ 5 አይደለም? ስለዚህ ስንት ሆስት ቢት ያስፈልገናል ማለት ነው፣ በትንሹ ማለት ነው። ከዚህኛው ኔትወርካችን ላይ አምስቱ ነው ቱሬስ ቱ 6ቱ 1 2 3 4 5 6 ያህል ሆስት ያስፈልገናል። ሆስት አድረስ ዘሬስት ምን ይሆናል ማለት ነው? ዋንስ ይሆናል ማለት ነው። ገባችሁ አሁን? ስለዚህ አዲሱ ሰብኔታችን ምን ይሆናል ማለት ነው? 111 ብሎ 11000 ይመጣል ማለት ነው። በዚህኛው ፎርማት በሲአይዲአር ፎርማት ምን ይሆናል? በሲአይዲአር ፎርማት ደግሞ 192 168 እስቲ እናንተም እያሰላችሁ ተጠብቁ። 168 0.0 ብሎ አሁን ስንት ነው የሚሆነው? በፊት 24 ነበራል። አሁን ግን 2 ቢት አበደር ነው ማለት ነው ለኔትወርክ ፓርቱ 1 2 አይደል? 24 ነበር 25 26 አያችሁ። ይሄ ነው ከሆስት ፓርቱ ሲበደር ነው እንደ አይነት ቁጥሮቹን ሲለዋወጡ የምታዩት።
አሁን 26 ማለት ነው 2 ቢት አበደረው ማለት ነው። አዲሱ ካልኩሌሽናችን ምን ይሆናል ማለት ነው? አዲሱ ካልኩሌሽኑ 2^6 = 64 ሆስት ሃንድል የሚያደርግ ሰብኔት ፈጠረን ማለት ነው። ግን ስንት ኔትወርክ ይኖረናል በዚህ? እሱን ደግሞ የምታውቁት ምንድነው? በተበደርነው ቢት 2 times 2^2 borrowed ቢት። ይሄ ማለት 2 ቢት አይደል የተበደርነው 2^2 4 ኔትወርክ ይኖረናል ማለት ነው። አራት ኔትወርክ እያንዳንዳቸው 64 ሆስት የሚችሉ አሁን ፎርማት 192.168.00/26 የሚሉን አመጣን። በዚህኛውስ በዲጂታል ፎርማት ውስጥ በዚህኛው ፎርማት ምን እንደሚሆነው እናንተ ማስቡት። አሁን እንግዲህ ምንድነው የሚሆነው ማለት ነው? አንድ ይሄኛው አልተቀየረም አይደል? ይሄ አንድ ነው እንደቀደሙ። ይሄኛውም አልተቀየረም አንድ ነው። ይሄኛውም አልተቀየረም አንድ ነው። አሁን እዚህ ጋር ግን ቀይረናል አይደል? 2 ቢት ተበድረናል። አሁን አዲሱ እንትናችን እንደዚህ ሆኗል አይደል? እንዴት ነው የምናስቀምጠው? ምንድነው የሚሆነው? እንደቀደሙ ሰብኔት ማስኩን 0 ነው የሚሆነው አይደለም? አሁን 2 ቢት ስለተበደረ ምን እንደምናደርገው ወደዚህኛው ማጂክ ካልኩሌሽን ነው ሄዱ። እቺ በጣም ተጠቀም ቻርት ነች። ምን እንደሚለው 2 ተበድሯል ነው የሚለው። ስለዚህ 128 + 64 ብቻ ማለት ነው ስንት ይመጣል? 192። አዲሱ ሰብኔት ማስካችን በዚህኛው ምን ያህል ማለት ነው? 255 ወይም ደግሞ 111 ከዛ 11000። ስለዚህ አዲሱ እንትናችን 255.192 አዲሱ ሰብኔት ማስካችን። ስለዚህ አንዳንድ ጊዜ እንደዚህ ስታዩ ካልኩሌሽኑን በመገለባበጥ የትኛው ኔትወርክ ላይ ነው ያለው፣ ምን ያህል ቢት ተበድሯል ምናምን የሚሉት ነገሮችን አንደርስታንድ እንድታረጓቸው ትራብል ሹቱም ስታደርጉ አክቹዋል ስራ ላይ ይሄኛው ኔትወርክ እኮ እዚህ ነው ያለው፣ ይሄኛው እኮ እዛ ነው ያለው የሚለውን እንትን አይዲያ ይሰጣቸዋል ማለት ነው። ስለዚህ አሁን አዲስ ኔትወርካችን ምን ሆነ ማለት ነው? እስቲ እንስራው። እንግዲህ በእያንዳንዱ ሰብኔት ውስጥ 64 ሆስት ይኖራል ብለናል። ስለዚህ 192.168.01 ይሄ ነበር አይደል መነሻችን። አንደኛው የራውተራችን አድረስ ነው የሚሆነው አይደለ? የመጨረሻው ስንት ነው የሚሆነው? 192.168.063 ይሆናል። ሶ በዚህኛው ሰብኔት አንድ ብንለው ይሄን ሰብኔት አንድ የፋይናንስ ቢሆን አሁን ፋይናንሶች ሁሉ እዚህ ውስጥ ነው ፕላግ የሚደረጉት ማለት ነው። ከዛ በኋላ የምንፈልገውን ሴኩሪቲ ግሩፕ እዚህ ጋር በኋላ በሚቀጥለው ዴቮፕስ ላይ እንደምናየው ሴኩሪቲ ግሩፕ እናስቀምጣለን። ፋይናንሱ ከእንትና ጋር ኮንታክት እንዳያደርግ እንዲገባበት እንዳያወጣበት ብለን ሰብኔት ሌብል ሴኩሪቲ እንትን ኔትወርክ አክሰስ ሊስት እንትን እናደርጋለን። ሴኩሪቲ ግሩፕ ኢንፎርስ እናደርጋለን ማለት ነው። ፋየርዋል እንሰራለን ማለት ነው። የሁለተኛው ኔትወርክ ደግሞ ምን ይሆናል? ከ64 ይጀምራል 127 64 ይደምራችሁ 128 ይጀምራል 90 ዞሮ የመጨረሻው 256 ኔትወርክ አለ ይዘራል ያለው የመጨረሻው 256 ነው የሚመጣው። ዞሮ አሁን ምን አደረግነው? አንድ ሙሉ የነበረውን ከ168 256 የነበረውን በእንዲህ አይነት 4 ኔትወርክ ከፋፍለን አስቀመጥነው ማለት ነው። አያችሁት ምን ያህል ሰብኔቲንግ እንዴት እንደሚጠቅም፣ እንዴት ብዙ አይፒ አድሬስ ሴቭ እንደሚደረግ እና ለካምፓኒዎችም ብዙ አይነት የሴኩሪቲ ፊቸር ኢንፎርስ ማድረግ እንዲችሉ ይጠቅማቸዋል ማለት ነው። ይሄ እንግዲህ ለዴቮፕስ ፕሮጀክታችን እንዲሆን ብዬ ነው ያዘጋጀሁት። ይሄን ፖስት ካደረኩት በኋላ ቀጥታ ወደ ዴቮፕስ ፓርት 2 ፕሮጀክታችን እንሄዳለን። መልካም ሳምንት ጠብቁኝ።